አባቴ እግዚአብሔር ይማረው ወዳል ፍልፍሉ ልጅ መጠሪያዬ ስም ያንተነ አድራሻዬ ለሰው በቃ ይሞታል ደስ ይለኛል ዝም ብዬ ሳይው ያዕቆብ ከቤርሳቤህ ወደ ካራን ሲሄድ የለውም ነበረ አማካሪ ዘመድ። በረከት ምንም አይሰራም፣ ሻይ ነው የሚያፈላው። ማረኝ 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 በመኪያዬ አርጅቻለሁና ኃጢአት በዝኩዬ ማረኝ ማረኝ በመኪያዬ። ምን አይነት የጤና እክል ነበር ገጥሞት እናንተ ጋር የመጣው? ከኋላ ጭንቅላቱ ላይ የረጋ ደም የደም ዝውውር ሲያቋርጥ ባለው ምልክቶች ነው የመጣው። ማቅለሽለሽ፣ ማዞር ምናምን ነበረ፣ ግልጽ ያልሆኑ ምልክቶች። ዛሬ ሲመጣ እንግዲህ 3ኛ ቀን አሳልፎ ነው የመጣው። ወዲያው አልመጣም። በአንድ ሳይድ ፓራላይዝድ መሆን፣ አፋችን ወደ ጎን መጣመም፣ በአምቡላንስ መምጣት አትሊስት የ2 ሰዓት እንትን ያተርፋሉ። በወር አትሊስት 100 ሰዎች እንቀበላለን። ከመጀመሪያዎቹ ቶፕ 3 የሞት ምክንያቶች ውስጥ ነው። ስትሮክ፣ ደም ግፊት ነበረው። ደም ግፊት እና ስኳር ብዙም ተዘናግቼበታለሁ ነው ያለው። እንግዲህ በዓል ሲታሰብ ሁልጊዜ እኛ ቤት ውስጥ ያለን ሞልቶ ተበልቶ ተጫውተን ስንሰባሰብ እንደዚህ ደግሞ ክፉ ቀናት አሉና ያው ያሳልፈን ነው የሚባለው። ያጋጥማል ክፉ ቀን። በሆስፒታል ሆነው በእስር ቤት ሆነው በማይመች ሁኔታ ውስጥ ሆነው በዓሉን ማክበር ለማይችሉ ስደት ላይ መንገድ ላይ ላሉ ሁላችሁም እንኳን አደረሳችሁ፣ ምህረቱን ደግሞ ይላክላችሁ እንላለን። እሺ ዶክተር እንዴት ነሽ? አሎ ራኬብ እንዴት ነሽ? አለሁኝ። በበዓል እንግዲህ ድንገት ይኸው እንደዚህ እንዳለሁ እኔም ተከስቻለሁ። ግን እናንተ ስራችሁ ላይ ናችሁ ያላችሁት። የጤና ባለሙያና ጋዜጠኛም በእርግጥ ይወጣል፣ ግን ዛሬ አጋጣሚ ነው እናንተ ጋር እግር የጣለን። ባልደረባችንን ጓደኛችንን ልንጠይቅ ነው የመጣ ነው። ከዛ በፊት ራስሽንና የተቋማችሁን አስተዋውቂኝ። እሺ፣ እኔ እስከዳር እባላለሁ። የውስጥ ደዌ ስፔሻሊስት ነኝ። አክሶን ስትሮክ ሴንተር ውስጥ ነው የምሰራው። አዲስ አበባ ወሰን አካባቢ ይገኛል። አሁን 4ኛ ዓመታችን የተጠጋ ነው አገልግሎት መስጠት ከጀመርን። 4 ዓመት ያህል እንዳለም አላውቅም። የእውነት ስትሮክ ሴንተር ለብቻው አላውቅም ነበረ። ለእኔም ለመረጃው አዲስ ነው። እንግዲህ በዛው በትንሽ ነገር እንድናወራ ነው፣ በጥቂቱም ቢሆን ለሌሎች ግንዛቤ የሚሆን ነገር እግረ መንገድ እንድትሰጪልኝ ነበረ። ከዛ በፊት ፍልፍሉ ኮሜዲያን በረከት በቀለ ምን አይነት የጤና እክል ነበር ገጥሞት እናንተ ጋር የመጣው? አቶ በረከት እኛ ጋር የመጣው የደም መቋረጥ ስትሮክ አጋጥሞት ነው። ከኋላ ጭንቅላቱ ላይ የረጋ ደም የደም ዝውውር ሲያቋርጥ ባለው ምልክቶች ነው የመጣው። የሚገርምሽ ወዲያው አልታወቀው። አይ ቲንክ ማቅለሽለሽ፣ ማዞር ምናምን ነበረ፣ ግልጽ ያልሆኑ ምልክቶች ብዙም ፒክ አላደረገውም። ስለዚህ ዛሬ ሲመጣ እንግዲህ 3ኛ ቀን አሳልፎ ነው የመጣው። ወዲያው አልመጣም። በደም መቋረጥ ስትሮክ ወይም ኢስኬሚክ ስትሮክ በሚባለው ነው የመጣው። እንደው እንደ መነሻ ምክንያት የሚታወቅ ነገር ይኖራል? ምን አይነት አጋላጭ ሁኔታዎች ለእንዲህ አይነት ችግር ይዳርጋሉ የሚለው? አዎ እንግዲህ በጣም የተለመደው ምክንያት ደም ግፊት ነው። ደም ግፊት፣ ስኳር በሽታ፣ እነዚህ በጣም ኮመን የሆኑ የተለመዱ በውጭም እንደ ኢንተርናሽናልም እኛ ሀገርም የተለመዱ ምክንያቶች ናቸው። ሌሎች ደግሞ የልብ ምት መዛባት፣ ሲጋራ ማጨስ፣ አልኮል፣ ላይፍ ስታይላችን ጀነራል አለመንቀሳቀስ፣ ውፍረት መጨመር፣ እነዚህ እንግዲህ የተለመዱ ምክንያቶች ናቸው። ከዛ በኋላ ነው እዚሁ ስመጣ ስትሮክ መሆኑን ያወቅኩት። ስትሮክ ነው ያሉህ? ከዛ በፊት እንዴት ነበር የጤና ሁኔታ? እንደው ቀድሞ የምታውቀው እንደው ትንሽ ነገርም ነገር? ስትሮክ ድንገተኛ ነው፣ ግን እንደው ተያያዥ ህመሞች ከዛ በፊት ያሉ? የለም በቃ ይሄ ስትሮኩ ምንም ድንገተኛ የዞርኝ። የዛን ቀንም በቃ እኮ አትምጣ ምናምን ብለውኝ፣ ግን ሰው ተሰብስቧል፣ ኦዲየንስም አለን፣ እንግዶችም ጋብዘን ነበር አለ። የበዓል ስራ ነው። እሱን እንትን ብዬ ከምመለስ ብዬ መጣሁኝ። ብቻ ያው እንደምታዩ ነው የሆነው። ለነገሩ በአንድ በኩል ሁሉም ሰው ተረባረበና ወደ ሕክምና እንዲመጣ አደረገው። እቤት ከሚሆን ይሁን እንደው በጓደኞች እጅ እያሳሳቁ፣ ለነገሩ እነሱ ሳይሆኑ አንተ ነው የምታስቃቸው የነበረው አሉ። እሱ ነው የሚያዝናናን እኮ። እንደዛም ሆኖ በጣም በረከት የሚገርም ተፈጥሮ ነው። እንደዛም ሆኖ ያስቀራል።